አመጣኝና እሱን አንድ የሆነው አላህ ብዬ እያመለኩት እንዳልፎናለሁ ማለት ነው። ስለዚህ አይደለም እኮ እስልምና ቀረ ሙስሊሞች እንትን ማምለክ ጀመሩ። 3 ሆኗል እኮ እነሱም ያመልኩት ቢሉ እኔ አንዱን ቀጥተኛ አላህን ይዤ አልፋለሁ እንጂ ወደዚህም ወደዛም አልልም። ስለዚህ አንተ ለምታመልከው አምላክ አንተ ልክ ጥሪ እንዳቀረብክልኝ ይገባሻል። ወደፊት ለምትለው ወንድም አሁን ይግባክ። ሰው ልጅ ማምለክ ይብቃን። ቀጥተኛው ነው ፈጣሪያችን እና አላህ ቀጥተኛውን አብረን እያመለክን ሰፊ ነው። ምንም እስካሁን ኔቨር ቱ ሌት አንተ ዩ ሎስት ራስን ሉስ ከምታደርግበት መጨረሻ ደቂቃ ድረስ እድልን የሚሰጥ እኔንም ተናግሮ ዛሬ አንተ እንድትሰማ ለሚያደርግህ ሁሌ የሚልክ ፈጣሪያችን አላህ አንድ ነው። በቃ ሌላ አንጻር የለውም። በዛ ልክ አንተ ኢንቫይት እንዳረከኝ ወደ ክርስትና ክብረኸኝ በጣም ነው ስለወደድከኝ ስላከበርከኝ ነው የጠራኸኝ አይደለ? እኔም ደግሞ ስለወደድኩ እዚህ ቤት መጥተው ከሚሳደቡት ከሚንትኑ አንተ ስብዕናህም ስርዓትም ስለሆነ እንደዚህ አይነት ስርዓት ያላቸው ሰዎች እስልምና ይገባቸዋል ብዬ ስለማስብ ቀጥተኛውን መንገድ አላህ አንድ ነውና አብረን እናምልክ ነው የምል። አመሰግናለሁ። እኔ እኮ ወደ ክርስትና ኢንቫይት አላደረኩሽም እኮ አባባሌ አልገባሽም ማለት ነው። መጨረሻ ላይ አነጋገሬ ነው። ኢንቫይት አልደረኩም አትበል። ኢንቫይት በደንብ ነው ያደረካት፣ እየሰማን ነበረ። ኖ ኢንቫይት አይደለም እኮ ያደረኩት። እኔ ያልኩት መሰለህ እየሰማችሁ ከሆነ እሺ፣ እምነቴን የነገርኳት እኔ የኔ እምነት አንድ ጊዜ እምነትን አይደለም እኮ የነገርካት፣ ጥያቄ ነው የጠየካት፣ መልሱን ሰጥታለች በአጥጋቢ ሁኔታ ማለት ነው። ሌሎች ደግሞ ጥያቄዎች አሉ፣ ሌሎች ጥያቄዎች አሉ። ተራውን ልቀቅ። ቆይ አንዴ ተረጋጋ፣ አንድ ጊዜ ተረጋጋ። ይሄ እኮ የጥያቄና መልስ ብቻ ሳይሆን እንደው ተቀራርቦ ልክ አንተ ስታደርግ እንደነበረው በጥሩ ሁኔታ መወያያም ጭምር ነው። ግን መስመሩን ባሳተ መልኩ ማለት ነው። እና ሁለቱንም ጊዜ ለጠየካት ጥያቄ በአጥጋቢ ሁኔታ ከነ መረጃው ጭምር ምሳሌዎችንም አካታ የራሷንም ደግሞ ባክ ሂስትሪ ትንሽ አንዳንድ ገጠመኞቿንም ጨመር አድርጋ ነው እየነገረች የነበረው። እና ይህን በዚሁ እናቁመው ማለት ነው። ያንተን ተራ በዚሁ እናቁመው። እና አንድ ግን ኮመንት አይቻለሁ፣ ለአዲስ ዓለም የቀረበ ጥያቄ ነው። ምንድነው ያ? እስኪ እንደ ሙስሊም እስልምና ለሴት ልጅ የሰጠውን ማንነት እንዴት ታየዋለሽ የሚል ጥያቄ ነው ያየሁት። እስኪ ጠያቂዋ አዎ ልክ ነው፣ እስኪ አንድ ጻፊልን። ጠያቂዋ ቶሎ በይ፣ ማወቅ ፈልጌ ነው። ካልሆነ ወደ ሌላ ጥያቄዋ መስተንግዶ ትሄዳለች። እስኪ ጠያቂያችን ልክ ነኝ? ጥያቄው በዚህ መልክ ነው አይደለ? እስኪ አፍጠኙ። እስከዛ ደግሞ ይሄ የቲክቶክ ሳይኗን ሌላም እንደዚሁ እስኪ ላክ አድርጓት። ማክስ ሚሊ ማክስ አይደለም የጠየቀው፣ ሌላ ሰው ነው አውቀዋለሁ። የጠየቀውን ነው ወይ ነው ማረጋገጥ የምፈልገው ከጠያቂው ሰው ነው። ማክስ አይደለህም አይደለሽም። እሺ በቃ ሌላ ሰው ነው። ጊዜ አዲስ ዓለም አመሰግናለሁ ስለ ማብራሪያው ነው። እሺ ብርሃን ናት የጠየቀች። ያ ትክክል። እሺ ብርሃን፣ እንደ አንዲት ሴት ሙስሊም እስልምና ለሴት የሰጠው ቦታ እንዴት ታይዋለሽ? እስኪ መጀመሪያ ወደ መልሱ ከመግባታችን በፊት ብርሃን፣ እስልምና ለሴት ልጅ ምንድነው የሰጣት ብለሽ ነው የምታውቂው? ምንድነው የሰጣት ብለሽ ሳቢያት እስኪ ትግባና ምንድነው የሰጣት? ከዛ በኋላ መልሱን ራሷ አብራርታ ትመልስልሻለች። የላ እየጠበቅን ነው። ግቢ። ከታች ጥያቄ ለአንድ ሰው ልመልስና የእሷንም ከመመለሰችን በፊት ኢየሱስ ክርስቶስ ምን ነበር ብለሽ ታስቢያለሽ? ከዛም በፊት አላህ ሴት ነበረ ብላ ጠይቃናለች ጠያቂዋ። ኢየሱስ ክርስቶስ እኔ እንዳልኳችሁ የት ነበረ የሚለው ኮንሰፕት ያወቅኩትኝ ከመጽሐፍ ቅዱስ ነው። ማን እንደሆነ ያወቅኩትኝ መጽሐፍ ቅዱስ ላይ ነው። ኢየሱስ ማን ነው ምናምን የሚል የመጀመሪያ እውቀቴ መጽሐፍ ቅዱስ ላይ ነው እንዳልኳችሁ። እና እየደጋገምኩ ሳነበው እዛ ላይ ያለኝ እውቀት ከሀዘኔታም ከእውቀትም የሰው ልጅ ከእናቱ የተወለደ ነው። በድንግልና የወለደችው ሰው ነው። እሷን ስጋ ለብሶ በምድርም ላይ የኖረ የነበረ ሰው እንደነበረ ነው እኔ ተረዳሁትኝ። ዳስ ማይ አንደርስታንዲንግ። ያንን እንድና የሚደረግበት ነገር ካለ እናንተ አቅርቡ። ሰው አልነበረም ካላችሁ እኔ የተረዳሁትኝ ኢየሱስ ክርስቶስ ማን ነበረ ላላችሁ ሰው ነበር። አላህስ ማን ነው ለምትሉኝ ቁርአን ላይ ነው ኢንትሮዲዩስ ያደረኩትኝ። አላህን የሚለውን ቃል ያወቁት በቁርአን ነው። ነብያችን ሰለላሁ ዐለይሂ ወሰለም ባወረደላቸው 99 ስሞች ውስጥ አንዱ